ብላችሁ አይናችሁን ከፍሬዘር ላይ እንዳትነቅሉ ለማለት ነው። እሺ ላስደምጣችሁ። ፍርድ እናንተ ሰጣላችሁ። እሺ ሶፊ ይሄ የፍሬዘር ድምጽ ነው። የሶፊ ድምጽ ነው። በቪዲዮ እያወሩ ነው። ከፍሬዘር ጋር በቪዲዮ እያወሩ ነው። ከተተው ምናምን የሚባባሉት ፍሬዘር ጋር ያወሩትን ነው እኮ ራሱ ላይ ያስቀምጦት ነው። ሌሎችንም ቮይሶች ክፈታቸው። ስሙን እየጠራ ደግሞ ይናገራል። አረ በጌታ ስም እኔ ለመስማት እራሱ አልችልም። ይሄን በእናትህ በጌታ በእግዚአብሔር ስም ቴሌግራም ላይ ያለላችሁ ግቡና እዛ አንድ ቮይስ ግን አለች። ኖርማሊ ማንም ሰው ቢሰማው ኖርማል ነው፣ ግን ብዙ ነገሮችን በቀይ ኖ አይ እንደዚህ አይነት ቮይስ አይደለም። ፍሬዘር ስሙን እየጠራ ይናገራል። ፍሬዘር ያደረገውን ነገር ይናገራል። ልጁ ምን እንዳደረገው አይ ቲንክ ሶስተኛው ወይ ሁለተኛው ይሄም እንደዛው ነው። ተመሳሳይ ነው። በእናትህ አራተኛው ነው ሌላ አለ። አንተ እዛው አሰማን። በእናትህ አንተ ከዛው አሰማን። ሌላ ይሄ እንትን የሌለበትን ሌላውን ቴሌግራም ላይ ሄዱና እዩት። እዛው ፖስት ስላደረገው ያ ልጁ ጤነኛ አይደለም ማለት ሁለቱም በደንብ እንትን ቢጠየቁ ብዙ ነገር ይወጣ ብዬ ነው የማስበው። ይኸው ልክፈተው። ቆይ በርቶኛል። ተው በቃ ተው በቃ ሀሳቡን ብቻ ነገር ተው አቁሙ። ስለዚህ ይሄ የተገኘው ከእንትና ነው። ይሄ ከሶፎንያስ ስልክ ነው የወጣው። እያንዳንዱ ነገር ላይ ፍሬዘር አለበት። ከፍሬዘር ጋር ከዚህ በፊት እንደሚገናኙ ደንበኛው እንደሆነ ፕላስ የሆነ ሰዓት ላይ ሰምታችሁ ከሆነ የሚደክምህ ከሆነ ሰው ይዤልህ ልምጣ ይለዋል። ይሄ ማለት ከዚህ በፊት አድክም ያለው ድካምህን አውቃለሁ ሰው ልጨምርልህ እስከ ማለት ደረጃ በደንብ አድርጎ ነው የሚያውቀው። ይግባባሉ። በሶፎንያስ ጉዳይ ምንም አይደለም። ተሳስቶ ነው እንዲህ ነው የሚባል ነገር የለም። ፍጹም አዲክትድ ሱሰኛ ነው በዚህ ጉዳይ።